የሀበሻ ባህል ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? አንዲት ሴት 25 ዓመቷ ካለፋት ወይች ሴት በቃ ልጅ ሳትወልድ ልታረጅ ነው፣ ኧረ ተይ ውበትሽ ሳያልቅ አግቢና ሰው ሁኚ ትባላለች። ከዛ እሷ ደግሞ ምን ታርግ ያለ እድሜዋ ባል ፍለጋ ትጨናነቃለች። ቤተሰብና ጎረቤት እስካሁን ለምን አላገባሽም እያሉ ጫና ያደርጉባታል። ኧረ ተይ ልጅ ውለጂ። እሷም ኦንላይን ስትገባ ፎሎ የምታደርጋቸው ሴቶች ቤቢ ሻወር ሜሪድ ምናምን እያሉ ፖስት ይላሉ። እሷ ደግሞ ድርብ ያብር አንበሳ ያስር ሆነባትና ከሰው እኩል ለመሆን ብላ ያገኘችውን ወንድ በደንብ ማንነቱን ሳታውቀው ለመጋባት ተወስናለች። እንደምትወደውም ራሷን ታሳምናለች። ከሱ ሰው ጋር ልጅ ትወልዳለች። ግን እየቆየች ስትመጣ ሰውየውን ማትፈልገው አይነት ባል እንደሆነ ውስጧ ይነግራታል። ግን ለልጆቿ ብላ ውስጧንም ደስተኛ ሳትሆን ከሱ ጋር መኖር ትቀጥላለች። ለቤተሰቦቿና ለሌሎች ሰዎች ለማስደሰት ብላ ደስታዋን ታጣለች። እና ምን ለማለት ፈልጌ ነው? ማንም ሰው ቤተሰብሽም ቢሆን ወደ ማትፈልጊው ነገር እና ዝግጁ ወዳልሆንሽበት ትዳር እንድትገቢ እንዲያደርጉሽ እድሉን አትስጫቸው። ይሄ ያንቺ ህይወት ነው፣ የቤተሰቦችሽ ህይወት አይደለም፣ የጎረቤትሽ ህይወት አይደለም። ባል ሳታገባ ረጅች ይሉኛል እያልሽ ፍቅርሽን የማይገባው ሰው ጋር ትዳር ካረግሽ ለሰዎች ብለሽ አንቺ ደስታና ሰላም እየሰጠሽ እንደሆነ ይግባሽ። እድሜ ጥንቅር ብሎ ይቀር። ቤተሰብ ከፈለጉ ካንቺ ጋር ይጣሉ። ሰው አረጀጅ ይበልሽ፣ ለራስሽ እንጂ ለሰው አይደለም የምትኖሪው። ትክክለኛው ሰው ሲመጣ የማንንም ሰው ግፊት አያስፈልግሽም። ትክክለኛው ሰዓት አንቺ ብቻ ነሽ የምትወስኚው።